ሰላም ትናንትና እንቅስቃሴ በማድረጋችን ብቻ ካንሰሩ ተመልሶ የመምጣት እድሉ እንደሚቀንስ ነግሬያችሁ ነበር። ዛሬ ደግሞ ሁለተኛው ቲፕ እንቅስቃሴ በማድረጋችን ከካንሰር ህክምና ምክንያት የሚመጡ ሳይድ ኢፌክቶች መቀነስ መቋቋም እንችላለን። ፎር ኢንስታንስ እኔ አሁን ሆርሞን ቴራፒ ህክምና ላይ ይገኛለሁ። ታሞክሳፊን ኤንድ ዞላዴክስ የሚባሉ ኢንጀክሽን እየወሰድኩ ይገኛለሁ። እነዚህ ሳይድ ኢፌክታቸው በጣም ከባድ ነው። እንቅስቃሴ በማድረግ ግን መቀነስ ይቻላል፣ መቀየርም ይቻላል። አንደኛ ጆይንት ፔን የመጋጣጠሚያ ህማም ይቀንስልናል። እንቅስቃሴ በመናደርግበት ወቅት ጆይንት ስቲፍነስ የመጋጣጠሚያ መድረቅ ይቀንሳል፣ ህማሙ ይቀንስልናል። ሁለተኛ ቦን ደንሲቲያችን መጠበቅ እንችላለን። እነዚህ የሆርሞን ቴራፒ ህክምና የአጥንት መሳሳት ችግር ያመጣል። ከሄልዝ ዳይት ጋር ተጨምሮ እንቅስቃሴ ስናደርግ የአጥንታችን ጥንካሬ መጠበቅ እንችላለን። ሶስተኛ ኬሞ ብሬን የካንሰር ብሬን ፎግ የሚባል የመርሳት ኮንፊዝ የመሆን ችግር ይቀንስልናል። እንደዚህ በንጹህ አየር ፍሬሽ አየር ዋክስ ስናደርግ አእምሯችን ክሊር ይሆናል። የመርሳት ችግራችን ይስተካከላል ማለት ነው። ስለዚህ ማራቶን መሮጥ አያስፈልጋችሁም። እግሮቻችሁ ብቻ ይዛችሁ ወጣችሁ መራመድ